ዋና ዋና ከሆኑ ጉዳዮች መካከል እዚህ መጥቶ ወንጌል ለምን አይሰብክም የሚል ሐሳብ ተነስቷል። በዋናነት ያስኩት ማለት ሲጀመር ማንንም ሰምተን ምን ሰብከው ማንንም ሰምተን የምናቆመው የእግዚአብሔር እውነት የለም። ማንንም አይመራንም የእግዚአብሔር መንፈስ እንጂ። ቅዱሱ የእግዚአብሔር መንፈስ ጴጥሮስን በገረድ ፊት ኢየሱስን የካደውን ሰው ጀግና አድርጎ በፈሪሳውያንና በሰዱቃውያን በሸንጎ ፊት የእግዚአብሔርን ልጅ ኢየሱስን እናንተ ሰቅላችሁ የገደላችሁትን የናዝሬቱን ኢየሱስን እግዚአብሔር የሞትን ጣር አጥፍቶ አስነሳው ብሎ በጣም በሚገርም ድፍረት ሲናገር እንመለከታለን። ይሄ ከማን የተነሳ የሚሆን ነው? ከኢየሱስ ክርስቶስ መንፈስ ወይም ኢየሱስን ከሚያከብረው ከመንፈስ ቅዱስ የተነሳ የሚሆን ነው። ፈሪዎችን ደፋር አድርጎ የደከመውን አበርትቶ ጸጋን አብዝቶ በሰገነትም በሸለቆም ኢየሱስን እንዲሰብኩ የሚያደርጋቸው የማ መንፈስ ነው? የእግዚአብሔር መንፈስ ነው። ሐሰት ሁል ጊዜ ሐሰት ነው። እውነት ሁል ጊዜ እውነት ነው፣ አይቀየርም። ሐሰት ረጅም ዘመን ኖሮ እውነት ሊሆን አይችልም። እውነትም ረጅም ዘመን ኖሮ ሐሰት ሊሆን አይችልም። በከፍታም በዝቅታም በሸለቆም በተራራም ኢየሱስ ያድናል። ሕይወትን ለመቀበልና የዘላለምን ሕይወት ለመውረስ የሚሻ ማንኛውም ሰው አዳኝ ናቸው ብሎ ከሚያስባቸውና ከተነገረለት ለዘመናት በጆሮ ከሰማው ያድኑሃል ተብሎ ከተነገረው አማልክት ክዶ እነዛን አማልክት ክዶ ወደ ኢየሱስ ካልመጣ መዳን የሚባል ነገር የለም። በቃ በምን ይድናል? መንገድ እውነትና ሕይወት የሆነውን ጌታ ኢየሱስን ሳይቀበል ሊድን አይችልም። ማን ነው የሚያድነው? ኢየሱስ ነው የሚያድነው። በቃ ክብር ለኢየሱስ ይሁን። ሃሌሉያ። እዚህ ውስጥ ላላችሁ ወገኖቼ የምናገረው የመጀመሪያው ፖይንት እሱ ነው። ልክ ወንጌልን ቦታ መርጠን እንደምንሰብክ ተደርጎ የተሳለ ስዕል ነበረ፣ የተገለጠ አገላለጥ ነበር ማለት ነው። እዚህም የመጣሁት ወንጌልን ለማስተማር ወንጌልን ለመስበክ ነው። ምክንያቱም የተፈጠርኩበት ዓላማ ይሄ ስለሆነ ማለት ነው። ብንዘምር ኢየሱስን ነው የምናከብረው፣ ስለ ኢየሱስ ነው የምንናገረው። ብናስተምር ስለ ኢየሱስ ነው፣ ስለ አዳኙ ነው። ስለሌላ ስለምንም ልናወራ አንችልም። የሚያምርብንም ሰማይ የሚስቀው ሰማይ ደስ የሚሰኘው እግዚአብሔር አብ የሚከብረው መንፈስ ቅዱስ ደስ የሚሰኘው ኢየሱስ ሲሰበክ ነው። የሐሰት ትምህርት ሲፈርስ እውነት ሲጸናና ከፍ ሲል እግዚአብሔር ይከብራል፣ ደስ ይሰኛል። በቃ እና የሰዎችን ፊት እያየን ያገለገልንበት ዘመን ብዙ ዘመን ነበረ። እከሌ ይከፋዋል፣ እከሌ ሚካኤልን ስለሚወድ እከሌን እናስከፋለን፣ ስለዚህ ዛሬ የሚካኤልን መዝሙር እንዘምር። ባለጠጋው እከሌ የአርሴማ ሲዘመር ደስ ይለዋል፣ ለሱ ብለን እንዘምር ብለን እንዲህ ባለ መንገድ ያገለገልንበት ዘመን አልፏል። አበቃ። እንቅጩን እውነቱን እንነጋገር በማስረጃና በመረጃ ማለት ነው። ስለዚህ እዚህም ሆነን ምን ሰብከው የእግዚአብሔርን ቃል ነው ማለት ነው። ስለዚህ ይሄን እንድታደርሱላቸው እግዚአብሔርን መፍራት ያስፈልጋል። እግዚአብሔርን መፍራት ለእውነት መቆም ያስፈልጋል። አሁን እየነቃና ወደ እግዚአብሔር መንግስት እየፈለሰ ያለውን ህዝብ በሶሻል ሚዲያ ግርግር ከእውነት ለመመለስ የሚደረገውን ጥረት ሰው አውቆታል። በነገራችን ላይ አቅፈው ከሳሙኝ ወደ ኤርፖርት ስንደርስ አዲስ አበባ ላይ ከአቅፈው ከሳሙኝ ሰዎች መካከል ኦርቶዶክሳውያን አሉ። በደንብ እንድትሰሙኝ ይፈልጋል። በናፍቆት በእንባ የተቀበሉን ኦርቶዶክሳውያን ነበሩ። ስንጓዝ ፕሌን ውስጥ አገልግሎታችን የባረካቸው የጥንቱን ዘመን የማይረሱ በደስታ በልብም በፊትም ፈገግታ የተቀበሉን አሉ። እንደዚህ ደግሞ ሐሰትን ቀምሞ ክፋትን ቀምሞ ሌላ መልክና ገጽታ ፈጥሮ ቢከሰስ እንደ ፍርድ ቤት ብታቆሙት እንዲህ ብታደርጉ ብለው የሰሩ ሰዎችን ተመልክቻለሁ።
እውነት ለመናገር በግ ከነነፍሱ የቀበረ ጳጳስ እያለ እኔ ምን ሆኜ ነው የምከሰሰው? ምን አድርጊ? በግ ከነነፍሱ ቀብሩ እና እናስገድለው? አዎ እና እናስገድለው? አዎ እኛ ወንጌልን ገልጠን ጣዖትንና ታቦትን ሰው እንዲለይ ያደረግንበት ሂደት አለ። 15 የኦርቶዶክስ ጽላት ሸጥኩኝ ለሙስሊም ሰጠው እያለ የሚናገር ጳጳስ በማስረጃና በመረጃ በድምጽ እያቀረበ እነዚህ ሰዎች ሳይከሰሱ እኔ የምከሰስበት ምክንያት ምንድን ነው? ደግሞ ሰው ስለ ወንጌል ሲባል ቢከሰስ ፍርድ ፊት ቢቆም በእውነት እግዚአብሔር ያከብረዋል እንጂ አይዋረድም። ስለ ወንጌል መገፋት፣ ስለ ወንጌል መሰደብ፣ ስለ ክርስቶስ ኢየሱስ ወንጌል ዋጋ መክፈል አክሊል ነው፣ ጸጋ ነው። ምን ሰርተው ነው እነ ጴጥሮስ የታሰሩት? ምን አድርገው? የሰው ገንዘብ ቀምተው ነው? አይደለም። በዘመኑ ጣዖታት በሰለጠኑባቸው ዓለማት እየተዟዟሩ ይሄ አምላክ አይደለም አምላክ እግዚአብሔር ነው ብለው ስለተናገሩ እውነትን ስለገለጡ የተናገሩት እውነት የነሱን ጨለማ የገፈፈባቸው ሰዎች አቀነባብረው ያስገቡት ነው እንጂ እነሱ አጥፍተው አይደለም። ጴጥሮስ አጥፍቶ አይደለም። ይሄን በምን ታረጋግጣላችሁ? ወደ እስር ቤት ከተጣሉ በኋላ ሲዘምሩ የወይኒው መሰረት ይናጋል። የእግዚአብሔር መልአክ ይመጣል። የእግዚአብሔር መንፈስ ይገለጣል። አየው፣ ሲቹዌሽኑን የሚቀይር የእግዚአብሔር ክብር የሚመጣው በእውነትና በጽድቅ አገልግሎት ስትታሰሩ ክብር ነው። ቢሆን እንኳን ክብር ነው። ግን አንዲትም ኢንች ወደፊት እንድትሄድ የሚያደርግ ምንም ነገር የለም። ለምሳሌ ከተነሱ ሐሳቦች መካከል ስለ ታቦትም ስለምንም ያስተማርናቸው፣ ስለ ገድላት ታምራት ያስተማርናቸው፣ ያጋለጥናቸውን እውነቶች በማስረጃና በመረጃ ያቀረብናቸውን ነገሮች ሊናገሩ ሞክረዋል። አንዳንዶች እኔው ያልኩትን ዘበነ ብሎታል። እኔው ያልኩት ታቦት መክተፊያ ነው የተባለውን አዎ መክተፊያ ነው ብሏል። ይሄ ደግሞ እውነት ሊትራሊ መክተፊያ ይዘው ሲወጡ ከመርካቶ የተገዛ መክተፊያ ይዘው ሲወጡ አቅርቢያለሁ። እሱን እያየ ሰው እንዴት ነው ሊክድ የሚሞክረው ማለት? እኔ ቄስ ነኝ። በኦርቶዶክስ ቤተ እምነት ውስጥ ወደ 9 ዓመት በቅስና አገልግያለሁ፣ በድቁና አገልግያለሁ። እኔ የማውቀውን አንተ ተሸፋፍኖ የምታውቀውን ታቦት የሚባለውን ነገር ከሸክሙ ጀምሮ የሚሰራበትን ፕሮሰስ ጭምር ስናገር ነበር። ይሄ ውሸት ነው? እውነት እኮ ማውቀውን እኮ የኖርኩበትን ነው የምናገረው። አንተ ተሸፋፍኖ ነው የምታውቀው፣ እኔ ገልጬ ዘይት እየቀባው ነው የማውቀው። ይሄ እውነት አይደለም? ይሄ ውሸት ነው? ፍርድ ቤት ብቀርብ የምናገረው እንደውም እግዚአብሔር ይባረክ ይሄንን እውነት ምንም የምንሸፍነው ነገር የለም። ስንት አይነት ጉድ የሰው ደም መስዋዕት እየቀረበባቸው ያሉ ገዳማት ጭምር ሰው ሊትራሊ የሚታረድባቸው ገዳማት እንዳሉ በራሳቸው አንደበት ከቤተ ክህነት በሾለኩ መረጃዎች እየቀረበ እያየን ይሄንን መናገር፣ ይሄንን እውነት ለሰዎች ማድረስ በምንም ታምር ሊያስከስስ አይችልም። መረጃና ማስረጃ ያለው ስለሆነ